የያዕቆብ መሰላል ኢየሱስ ክርስቶስ ራሱ እንደሆነ የተተረጎመበት ነው። ሌላው ቅድስት ድንግል ናት። ቅድስት ድንግል ደግሞ የያዕቆብ መሰላል ተብላ ትጠራለች። ጽንሰቱ ቅዱስ ገብርኤል፣ በልደቱ የእግዚአብሔር መልአክ፣ በትንሣኤው መላእክት፣ በእርገቱ መላእክት ሲወጡ ሲወርዱ ታይተዋል። ይህንም የያዕቆብ መሰላል ኢየሱስ ክርስቶስ ራሱ እንደሆነ የተተረጎመበት ነው። ሌላው ቅድስት ድንግል ናት። ቅድስት ድንግል ደግሞ የያዕቆብ መሰላል ተብላ ትጠራለች። ቃሉም በእውነተኛ የተመሰጠረ ምስጢራዊ ቃል ነው። ይህንን ቅዱስ ኤፍሬም አንቲ ውእቱ ሰዋስው ዘየርየ ያዕቆብ፣ ያዕቆብ ያየው መሰላል የወርቅ መሰላል አንቺ ነሽ ብሏል። መሰላል ለምን አላት? እግዚአብሔር በላዩ ቆሞበት ነበረ ይላል በያዕቆብ መሰላል ላይ። በእሷ ላይ ደግሞ ጌታችን ኢየሱስ ክርስቶስ ሰው ሆኖበታልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የያዕቆብ መሰላል